ሰላም ሰላም እንዴት ናችሁ? ውድ የፍሬሽማን አንደርግራጁዌት ተማሪዎች ተከታታዮች ሰላም ናችሁ? ያለን ዛሬ የምናየው ከፍሬሽማን ጂኦግራፊ ቻፕተር 3 ቶፖግራፊ ኦፍ ኢትዮጵያ ኤንድ ዘ ሆርን የሚለውን ርዕስ ነው የምናየው። እንግዲህ ይሄ ለፍሬሽማን ተማሪዎች ከሆርን ኦፍ አፍሪካ እና ለኢትዮጵያን ሆርን ኦፍ አፍሪካ ስለሆነ የሚመጣው ያን ያህል ከባድ የሚባል ነገር አይደለም። ስለ ዓለምም ሆነ ስለ እንትን ስለማያይ ማለት ነው። እዚህ ላይ የኢትዮጵያን ነው በቃ አብዛኛው የሚያጠናጥነው ማለት ነው የፍሬሽማን ጂኦግራፊ እና ይሄ ምን የሚለው የኢትዮጵያና የአፍሪካ ቀንዶች ፊዚዮግራፊክ ሪጅናቸው እነሱ የተፈጥሮ ካራክተሪስቲክሳቸው ምን ይመስላል የሚለው የመሬት አቀማመጣቸው ምን ይመስላል የሚለው ነው የምናየው ማለት ነው። በዚህ ላይ እንደ መጀመሪያ 3.1 ላይ ያለው ጀነራል ካራክተሪስቲክስ ኦፍ ኢትዮጵያን ፊዚዮግራፊ የሚለው የኢትዮጵያ ፊዚዮግራፊ አጠቃላይ ገጽታው ምን ይመስላል የሚለውን ነው የምናየው። ኢትዮጵያ ላንድ ፎርምስ ካራክተራይዝድ ባይ ግሬት ዳይቨርሲቲ ዌር ዜር አር ፍላት ቶፕድ ፕላቴው ሃይ ኤንድ ራይዝድ ማውንቴን ኤንድ ዲፕ ሪቨር ሾርስ ኤንድ ቫስት ፕሌንስ። እንግዲህ የኢትዮጵያ ላንድ ፎርም መገለጫው ያው በጣም የተለያየ የሆነ እንትና ያላት ኢትዮጵያ በብዙ ዳይቨርስ የሆነ ነው ቶፖግራፊኳ እሷ ማለት ነው። ለምሳሌ ፍላት ቶፕድ ፕላቴዎች አሉ። እነዚህ ጠፍጣፋ ጫፍ ያላቸው አምባዎች፣ እንደዚሁም ደግሞ ከፍተኛና ሰንሰለታማ የሆኑ ማውንቴኖች፣ ዲፕ ሪቨር ጆርጅ፣ እነዚህ ከፍተኛ የሆነ ጥልቅ ያላቸው ሰፊ የሆኑ ሸለቆዎችና ቫስት ፕሌኖች፣ እንደዚሁም ሰፊ የሆኑ ሜዳ አካላቶች ያላት ዳይቨርስ የሆነ ፊዚዮግራፊክ ሪጅን ያላት ናት እንግዲህ ኢትዮጵያ ስንል ማለት ነው። አቲቲዩድ ሬንጅስ ፍሮም 125 ሜትር ቢሎ ሲ ሌቭል ቱ 4620 ሜትር አባቭ ሲ ሌቭል ራስ ዳሽን ዊች ኢዝ ሃይስት ማውንቴን ኢን ኢትዮጵያ ኤንድ ፎርዝ ሃይስት ማውንቴን አፍሪካ። እንግዲህ የኢትዮጵያ ዝቅተኛ ቦታ የምንለው ከ125 ሜትር ከባህር ጠለል በታች 125 ሜትር ኮባርሲንግ አፋር ውስጥ የምናገኘው ኮባርሲንግ ነው እንግዲህ ከኢትዮጵያ ዝቅተኛ ቦታ እና ደግሞ እንደዚሁም ከፍተኛ ቦታ ደግሞ ራስ ዳሽን ነው። ያው እንደሚታወቀው ራስ ዳሽን 4620 ሜትር ከባህር ጠለል በላይ ያለው ከፍተኛ ቦታ ነው በኢትዮጵያ ማለት ነው። እንግዲህ ኢትዮጵያ ይሄ ራስ ዳሽን የምንለው በአፍሪካ ያው አንደኛ ነው ከፍተኛ ቦታ ስላለው በኢትዮጵያ አንደኛ ነው። በአፍሪካ ደግሞ አራተኛ ደረጃን የያዘ ነው ይሄ የምንለው ማለት ነው። ይሄ ራስ ዳሽን ማውንቴን ኢትዮጵያ has largest proportion of elevated land mass in Africa። ያው ኢትዮጵያ እንግዲህ ከፍተኛውን ከፍታ የምትይዘው ከአፍሪካ ኢትዮጵያ ናት ከፍተኛ የምትይዘው ይለናል። which is described as a roof of East Africa። በዚህም ምክንያት largest elevated proportion በመሆኗ ምክንያቱም የአፍሪካ roof of East Africa የምስራቅ አፍሪካ ጣራ በመባል ትታወቃለች ኢትዮጵያ ማለት ነው። ኢትዮጵያ ላንድ ማስ above 1000 ሜትር elevations is over 50% and above 1500 is 44%. half of this exists 2000 ሜትር above sea level። እንግዲህ የኢትዮጵያ መሬት አቀማመጦች ከ1000 ሜትር በላይ ነው። አብዛኛው 50% የሚሆነው ግማሹ የሚሆነው የኢትዮጵያ መሬት ሃይላንድ ነው። አብዛኛው ያው ከግማሽ በላይም ነው እንደውም ሃይላንድ ላይ ነው ከ50% በላይ ስለሚሆን ማለት ነው። ምክንያቱም ከ1000 ሜትር በላይ ያለው ሃይላንድ ስለሆነ ማለት ነው። ደጋማ ቦታዎች ነው አብዛኛው የኢትዮጵያ ላንድ ማስ። ከዚሁም ደግሞ 1500 ሜትር የሚሆነው 44%ን ይይዛል 1500 ሜትር። ከዚሁም ደግሞ ከ1000 በላይ ያለውን የተወሰነው ያው አብዛኛውን የሚይዘው ከ1500 ሜትር በላይ ነው ያሉ ማውንቴኖች እንዲሁም የተለያዩ ላንድ ፎርሞች ማለት ነው። እና ከዚህ ደግሞ ከ44% 22% ከ2000 በላይ ናቸው። በጣም ከፍተኛ ቦታዎች ናቸው ማለት ነው። ሞስት ኦፍ ሃይላንድ ኦፍ ኢትዮጵያ አር ሴንትራል ኤንድ ኖርዘርን ፓርት። የኢትዮጵያ አብዛኛው ከፍተኛ ቦታዎች በመካከለኛውና በኖርዘርን በኩል የሚገኙ ናቸው። ኢትዮጵያ ያው የትም ብትሄዱ አሁን ከአዲስ አበባ ተነስታችሁ ወደ ፈለጋችሁት አቅጣጫ ብትሄዱ ወደ ከአዲስ አበባ ከፍተኛ ቦታ ነው። ከዛ ወደ ፈለጋችሁት ብትሄዱ ወደ ኢስትም ወደ ኖርዝም ወደ ሳውዝም ብትሄዱ ዝቅተኛ ቦታ ነው የምታገኙት ማለት ነው። ወደ ቦርደር ላይን ስትሄዱ ጨርሶ ለሆላንድ የሆነ ይሄዳል ነው። እሱን ነው የሚለን።
ጀነራል ካራክተሪስቲክስ ኦፍ ኢትዮጵያን ፊዚዮግራፊ ላይ እንግዲህ ሃይላንድ አር ዲሴክትድ ባይ ሰቨራል ሪቨርስ ኤንድ ሪቬንስ ኦር ገሊ ላይክ ዊች ሃቭ ከት ዲፕ ጆርጅ። እነዚህ ደግሞ ሃይላንዶች ደግሞ በጣም በተለያዩ ወንዞችና በተለያዩ ገደላ ገደሎች የተቆራረጡ ናቸው ይለናል። ያው በመካከላቸው እነዚህ ዘላቂነት ሳይሆን በመሃል ወንዞች ያሏቸው የተቆራረጡ ሃይላንዶች ናቸው ነው የሚለን። ዜር አር ዲቫይድድ ኢንቱ ሰቨራል ሪጅንስ ኤንድ ማውንቴን ሲስተምስ የተለያዩ ወደ ተለያዩ ሪጅኖችና ማውንቴኖች የተከፋፈለ ነው የሚለው። ዘ ሃይላንድስ ኮንሲስት ኦፍ ሃይ ፕላቴ ኤንድ ማውንቴን ሬንጅስ ዊች አር ሶርስ ኦፍ መኒ ሪቨር ስትሪምስ ዛት ሜድ ኢትዮጵያ ቱ ቢ ዲስክሪብድ አስ ኤ ዋተር ቶር ኦፍ ኢስት አፍሪካ። እንደዚሁም ደግሞ እንግዲህ ኢትዮጵያ ከፍተኛ ቦታ በጣም አላት ብለናል። እነዚህ ከፍተኛ ቦታዎች አምባዎች እና እንዲሁም ማውንቴኖች የተራራ ሰንሰለቶች ለምን ሶርስ መሆን ይችላሉ? ለምንጮች፣ ለሪቨሮች እና ለምንጮች ውሃ ተፋሰስ። ምክንያቱም ሪቨሮች እና ምንጮች ከከፍተኛ ቦታ ስር ነው የሚፈልቁት እና ከፍተኛ ቦታ ደግሞ የምትታወቅ ስለሆነች በዚህም ደግሞ ለውሃም እንደዚሁ አመች የሆነ አቅርቦ አላት ለውሃም ነው። በዚህ ምክንያት ዋተር ቶር ኦፍ ኢስት አፍሪካ ተባለች ማለት ነው። የምስራቅ አፍሪካ የውሃ ገንዳ ወይም የውሃ ማማ በመባል ትታወቃለች። ያው ቅድሙ ጋር ሮፎፍ ኢስት አፍሪካ ብለን ያየነው ሮፎፍ የተባለችው ሞስት ኤሌቬትድ ስለሆነች ነው ከአፍሪካ። ዋተር ቶር ኦፍ ኢስት አፍሪካ የተባለችው ደግሞ ከብዙ መኒ ሪቨር ኤንድ ስትሪሞች ስለሚፈልቁባት ነው። ዳይቨርሲቲ ኦፍ ዘ ቶፖግራፊ ኮንትሪቢዩትድ ባይ ዲፈረንስ ኢን ያው እነዚህ የተለያዩ ቶፖግራፊዎች ደግሞ በተለያዩ እንትኖች ተጽዕኖ ያሳድራሉ። እነዚህ ሃይላንዶችም ሆነ ሎላንድ ማለት ነው ብዙ አይነት ስላላት ኢትዮጵያ ናቹራል ፊቸርስ ሰች አስ ሶይል፣ ክላይሜት፣ ቬጂቴሽን፣ ዋይልድ ላይፍ እንደዚሁም ላይ በአፈሮች፣ በክላይሜቶች፣ በቬጂቴሽን እና በዋይልድ ላይፎች ላይ የተለያየ ተጽዕኖ ያሳድራሉ እነዚህ ዳይቨርስ ቶፖግራፊዎች ማለት ነው። እንደዚሁም ሶሾ ካልቸራል ኤንድ ኢኮኖሚክ አትሪቢዩትስ ማህበራዊና ኢኮኖሚያዊ የሆነ ተጽዕኖም አላቸው። ምክንያቱም ደጋ አካባቢ ሲከድ የሚመረት አለ በሚጥለው ዝናብ፣ ወደ ቆላ ስትሄድ ደግሞ ዝናብ በማያገኝበት እንደዚህ ነው ተጽዕኖ የሚያሳድረው። ዘ 1000 ሜትር ኤሌቬሽን ኢዝ ዲማርኬሽን ቢትዊን ሃይላንድ ኤንድ ሎላንድ። ያው ይሄ የታወቀ ነው። በከፍተኛ ቦታና በዝቅተኛ ቦታ ድንበር ሆኖ እንትን የሚለው 1000 ሜትር ነው። 1000 ሜትር ያው እዚህ 1000 ሜትር እንደዚህ ቢኖር ከዚህ በላይ ያለው ሃይላንድ እንለዋለን። ወደ ታች ያለው ደግሞ ሎላንድ ብለን ዲማርኬሽን ፖይንቱ ነው ማለት ነው። ይሄንን ለማለት ፈልጎ ነው። ሃይላንድ is constitutes 56% of ኢትዮጵያን ካራክተራይዝድ ባይ ያው 56%ን የሚሸፍነው ከፍተኛ ቦታዎች፣ ደጋማ ቦታዎች ናቸው። ያው ከፍተኛ ብዙውን ቦታ የሚይዙት ሃይላንዶች ናቸው። ካራክተሪስቲክሳቸው ምንድን ነው ስንል ሞዴሬት ቱ ሃይ አማውንት ኦፍ ሬንፌል ከመካከለኛ እስከ ከፍተኛ የሚሆን የዝናብ መጠን ያላቸው ግሬተር ዛን 600 ሚሊሜትር ፐር ይር የሚያገኝ ነው። እነዚህ እንግዲህ በጣም የተመጣጠነ ዝናብ የሚገኝበት ሃይላንዶች ላይ ማለት ነው። እና ደግሞ ሎወር ሜን አኑዋል ቴምፕሬቸር አመታዊ ሙቀታቸው ለዛን 20 ዲግሪ ሴንቲግሬድ ነው። አመታዊ ሙቀታቸው ዝቅተኛ ነው፣ ያው ቀዝቃዛ ቦታዎች ደጋዎች ላይ ማለት ነው። እና ደግሞ ፋቮሬብል ክላይሜት ፎር ባዮቲክ ላይፍ ህይወት ምቹ የሆነ ለተፈጥሮ ለህይወት ላላቸው ነገሮች ምቹ የሆነ ክላይሜት አየር ጸባይ ያለው ማለት ነው። ምቹ የሆነ የአየር ሁኔታ ይገኝበታል። ሬንፊልድ አግሪካልቸር እንደዚሁም ደግሞ ዝናብ የጠበቀ የሆነ ግብርና የሚካሄድበት በጣም አሪፍ የሆነ የግብርና እንትን የሚሆንበት ነው ሃይላንዶች። ሊሚትድ ትሮፒካል ዲዚዝ እንደዚሁም ደግሞ ትሮፒካል ዲዚዞች ብዙም እዚህ ጋር የሉም ማለት ነው፣ ሊሚትድ ይወሰናሉ። አትራክቲቭ ፎር ሂውማን ላይፍ ኤንድ ዴንስ ሴትልመንት ለሰዎች ሳቢ የሆነና ጥቅጥቅ ያለ የሰው ልጆች መኖሪያ ናቸው። እነዚህ እንግዲህ ካራክተሪስቲክስ ኦፍ ሃይላንድ ናቸው። ሃይላንድስ አር ዲቫይድድ ኢንቱ ቱ እነዚህን ደግሞ ከፍተኛ ቦታዎችን ደግሞ ለሁለት ሎወር ሃይላንድ ኤንድ ሃየር ሃይላንድ ብለን እንከፍላቸዋለን። ሎወር ሃይላንድ የሚባሉት ከ1000 እስከ 2000 ሜትር አባብ ሲ ሌቭል ያሉት ነው። ሃየር ሃይላንድ የምንላቸው ደግሞ ከ2000 በላይ ያለው ነው ሜትር አባብ ሲ ሌቭል ሃየር ሃይላንድ ብለን የምንጠራቸው። እንደዚሁም ሎወር ሃይላንድ የሚባሉት 34%ን ይይዛሉ። ሃየር ሃይላንድ የሚባሉት ደግሞ 22%ን የሚይዙት ናቸው ከሃይላንድ ማለት ነው። ሎላንድስ 44% ኦፍ ኢትዮጵያን ካራክተራይዝ ኮንስቲቲዩት
44% የሚይዙት ደግሞ ሎላንዶች ናቸው። ቅድም 56% ሃይላንዶች ይዘዋሉ፣ የቀረውን የሚይዙት ሎላንዶች ናቸው። ካራክተሪስቲክሳቸው ምንድነው ስንል ሎው ሬንፌል ዝቅተኛ ዝናብ የሚገኝበትና ሃይ ቴምፕሬቸር ከፍተኛ ሙቀት ያለበት ነው። እንግዲህ ዝቅተኛ ቦታ እነዚህ ቆላ አካባቢዎች ማለት ነው። ሃይ ፕሪቫለንስ ኦፍ ትሮፒካል ዲዚዝ ትሮፒካል ዲዚዝ ሃይላንድ ላይ ሎ ሊሚትድ ነበር። እዚህ ጋር ግን ከፍተኛ የሆነ የበሽታ መጠቃት ያለበት ሎላንድ እንግዲህ ለአኗኗርም የማይመችበት ምክንያት አንዱ ትሮፒካል ዲዚዝ ስለሚገኝ ነው። ሎ ፖፑሌሽን ዴንሲቲ እንግዲህ ስፓርስ የሆነ ነው። የፖፑሌሽን ጥቅጥቅ ያለ የለውም እንደ ሃይላንድ ማለት ነው። ሎ ነው። ኖማዲክ ኤንድ ሶሚ ኖማዲክ ኢኮኖሚክ አክቲቪቲ እንግዲህ አርብቶ አደሮች እና ከፊል አርብቶ አደሮች የኢኮኖሚ መተዳደሪያቸው ያው ሎላንድ ላይ በዋናነት ያለው ቫስት ፕሌን ፋቮሬብል ፎር ኢሪጌቲንግ ፋርሚንግ ኢን ሎወር ሪቨር ካችመንትስ ያው በዝቅተኛ ወንዞች አካባቢ ሰፊ የሆኑ ሜዳዎች ይገኛሉ። እነሱ ደግሞ ለኢሪጌሽን ለመስኖ ስራ በጣም አመች ናቸው። መስኖ ስራ በጣም እንትን የሚለው አንደኛው ከሎላንድ ጥቅሙ ይሄ ነው። Ethiopia has 3 major physiographic units which are shaped by geologic process of Cenozoic era በሲኖዞይክ era shaped ነው የሆነች እንግዲህ የኢትዮጵያ ላንድ ፎርም በሲኖዞይክ era ነው ቅርጿን እንድትይዝ ያደረገው ማለት ነው። በሲኖዞይክ era የተፈጠሩት ነገራቶች ማለት ነው። እና በእነሱ የተፈጠሩ ደግሞ 3 ሜጀር ፊዚዮግራፊክ ዩኒት አላት ኢትዮጵያ ስንል እንግዲህ አንደኛው ዌስተርን ሃይላንድ ኤንድ ሎላንድ ነው። ይሄ ምዕራባዊ ከፍተኛ ቦታና ዝቅተኛ ቦታ የምንላቸውና እንደዚሁም ደግሞ ደቡብ ምስራቅ ወይም ኢስተርን ሃይላንድ ኤንድ ሎላንድ የምንላቸው እና እንዲሁም ሪፍት ቫሊ ስምጥ ሸለቆ ብለን ለሶስት እንከፍላቸዋለን። አንደኛው እንግዲህ ዌስተርን ሃይላንድ ኤንድ ሎላንድ የሚለውን ነው የምናገኘው። ዘ ፊዚዮግራፊክ ዩኒት ምንድነው? የዌስተርን ሃይላንድ እና ሎላንዶችን ስናይ ሪፈር ቱ ሆል ዌስት ኦፍ ሪፍት ቫሊ which accounts 44% of country ያው ዌስተርን ሃይላንድ ኤንድ ሎላንድ የምንላቸው እነዚህ ከስምጥ ሸለቆ በስተ ምዕራብ በኩል የሚገኙ ናቸው። እነዚህ እና ደግሞ 44%ን ከሀገሪቱ የሚሸፍኑ ናቸው። ከፍተኛውን የሚይዙት እነዚህ ናቸው ይለናል። extends north to south covering the whole western half of Ethiopia እንግዲህ ከሰሜን ጀምሮ እስከ ደቡብ ድረስ ያለውን ከምዕራባዊው ግማሹን የሚሆነውን የኢትዮጵያን ክፍል የሚሸፍኑ ናቸው። it's bounded western escarpment of Rift Valley in the east ያው በምስራቅ በኩል ደግሞ ሪፍት ቫሊ እዚህ አካባቢ ሪፍት ቫሊ በዚህ አካባቢ ይመጣል። ሪፍት ቫሊ ይሄ እንግዲህ የኢትዮጵያ ካርታ ነው ብንል በዚህ ይሄ ሪፍት ቫሊ ነው። እንግዲህ ከዚህ በኢስት በኩል ይሄ ዌስተርን የምንላቸው እንግዲህ ይሄ ነው። በዚህ በኩል ያለው ነው። ሳውዝ ኢስተርን የምንለው ደግሞ ይሄ ነው። ሶ በዚህ በኩል ያለው ከኢስት በኩል ሪፍት ቫሊ ነው። ከኢስተርን ሪፍት ቫሊ ከምስራቅ በኩል ሪፍት ቫሊ ያዋስነዋል፣ ባውንድ ያደርገዋል እያለን ነው። descends gradually in attitudes westward until it reaches the western foothills and lowlands along Sudan and South Sudan borders ደግሞ እንደዚሁም ደግሞ በዚህ በቦርደሩ አካባቢ እነዚህ ዌስተርን ሎላንድ እና ሃይላንድ የምንላቸው በዌስተርን ደግሞ እስከ ደቡብ ሱዳን እና ሱዳን ቦርደር ድረስ ይዋሰናሉ ሎላንዶች ማለት ነው። The physiographic region is divided into 4 high grouped and lowland እንግዲህ እነዚህን ዌስተርን ሃይላንድ ኤንድ ሎላንድ የምንላቸውን ለአራት እንከፍላቸዋለን። የትግራይ ፕላቲዮ፣ ሸዋ ፕላቲዮ ኦር ሴንትራል ፕላቲዮ ኤንድ ዌስተርን ሎላንድ፣ ኖርት ሴንትራል ማሲቭ ኤንድ ሳውት ዌስተርን ሃይላንድ ብለን እንከፍላቸዋለን። እነዚህን ሃይላንዶቹ ናቸው። እነዚህ ወይ ሃይላንዶቹ ናቸው። ሎላንዶቹን ወደፊት እንከፍላቸዋለን። መጀመሪያ ላይ የምናገኘው እንግዲህ ትግራይ ፕላቲዮ ነው። የትግራይ ፕላቲዮ የምንለው ኤክስቴንድስ ፍሮም ተከዜ ጆርጅ ኢን ሳውዝ ቱ ሴንትራል ኤርትራ ሃይላንድስ እንግዲህ በደቡብ በኩል የተከዜ ጆርጅ አለ። በሴንትራል አካባቢ ደግሞ ኤርትራን ድረስ የሚሄድ ነው። ይሄ እንግዲህ ትግራይ የምንለው ከተከዜ ጆርጅ ከደቡብ አንስቶ ወደ ሴንትራል ወደ ኤርትራን ሃይላንድ ድረስ ያለውን የሚሸፍን ነው። ይሄ ትግራይ ፕላቲዮ የምንለው it separated from the Eritrean plateau by Marab river እንግዲህ ያው ወደ ኤርትራ ፕላቲዮዎች ሊደርስ ሲል የሚለየው በመረብ ሪቨር ነው የሚለን። consists
13% of western highland and lowland region ያው የሚይዘው ይሄ ትግራይ ፕላቲው 13%ን ይይዛል ከነዚህ ከሃይላንዶች ማለት ነው። has mostly an altitude of 1000 to 2000 ሜትር above sea level ያው ከ1000 እስከ 2000 ሜትር above sea level ያላቸውን ማውንቴኖችም እንደዚሁም አካባቢዎች የሚይዝ ነው። ድሬንድስ ባይ ራይት ባንክ ትሪቡታሪ ኦፍ ተከዜ በቀይ መስመር ገባሮች በተከዜ ድሬንድ ተፋሰሳለው ነው የሚለን። it features by hills ridged topography and bass created by long period denudation እነዚህ ደግሞ ያው እንግዲህ ትግራይ ላይ አብዛኛውን ጊዜ ኢሮዥን የሚካሄድበት አካባቢ ነው። በጣም ሂሎች እንደዚህ ኮረብታዎችና እንደዚሁም ደግሞ ሪጅድ ቶፖግራፊ የሆኑ ሰንሰለታማ የሆኑ አቀማመጥ ያላቸው አምባዎች እንደዚሁም ፕላቶዎች ምናምን ስላሉ በእነሱ ደግሞ የተጠራረጉ ሆነው የተገኙ ናቸውና በኢሮዥን በጣም እንትን የሚለው የትግራይ ፕላቶ has high mountains like ጽቤት፣ አምባላንጌ፣ አሲምባ እንግዲህ 3988 የሚሆነውን ሜትር የሚይዘው ጽቤት ነው በትግራይ ፕላቶዎች ከሚገኙት። አምባላንጌም ደግሞ 3291 የሚሆን ሜትር ያለው፣ አሲምባ እንደዚሁም 3248 ሜትር above sea level ያላቸው እነዚህ ሶስት ማውንቴኖች በዚህ በትግራይ ፕላቶ ውስጥ ይካተታሉ። ወደ ሁለተኛው ስንሄድ ኖርዝ ሴንትራል ማሲፍ ነው። እንግዲህ የመካከለኛው ሰሜናዊ መካከለኛው የምንለው is the largest with 42.3% area in the western physiographic region ከዌስተርን ፊዚዮግራፊክ ሪጅኖች እንግዲህ ትልቁን ቦታ በላርጅስት ከፍተኛውን ቦታ በኤሪያ የሚሸፍነው ኖርዝ ሴንትራል ማሲፍ ነው። አንደኛነት የሚመጣው በኖርዝ ሴንትራል ማሲፍ ነው ማለት ነው። is limited largely by አባይ ጆርጅ in south and ተከዜ ጆርጅ in north በሰሜን በኩል እንግዲህ በተከዜ ሸለቆዎች በደቡብ በኩል ደግሞ የአባይ ሸለቆዎች ሊሚትድ ይሆናል ነው የሚለው። it cuts by አባይ rivers and their tributaries into complex systems of gorge and steep river valley, isolated plateaus, very steep tablelands and other ridge landforms እንግዲህ በዚህ ደግሞ በአባይ ገባር ወንዞች በተከዜ እና እንዲሁም በአባይና በተከዜ ገባር ወንዞች የተከፋፈለ የተቆራረጠ የሆነ ፊዚዮግራፊክ ሪጅን አለው ነው የሚለን። እንደዚሁም ደግሞ በሸለቆዎች በስቲፕ ሪቨር ቫሊ እንደዚህ ደግሞ በጣም ስቲፕ ሆኑ በስምጥ ሸለቆዎች እና እንደዚሁም ደግሞ ተፕላቶች የተለየ ቬሪ ስቲፕ ቴብልላንድ የሆነ ሪጅ ላንድ ፎርም አለው ነው የሚለን። much of its plateau and tablelands are covered by trapal lava እነዚህ ደግሞ ከፍተኛ የሆኑ አምባዎችና እንደዚህ ደግሞ ልሙጥ የሆኑ ሜዳማ አካላቶች በትራፓል ላቫ እንግዲህ ትራፓል ላቫ ላይ በእሳተ ገሞራ ላይ የሚወጣው ላቫ ማለት ነው በሱ የተሸፈኑ ናቸው ነው የሚለው። consist of lake Tana basin surrounding by plains of Fogera and Dembia in the north and an upland plain in the south እንግዲህ በሰሜኑ በኩል በፎገራና ደምቢያ እንደዚሁም ደግሞ በደቡብ በኩል ደግሞ በሰፊ በሆነ የያዘውን የጣና ሐይቅ ሰፊ ቦታውን የሚይዘውን በደቡብ በኩል የሚያዋስን አለው ነው የሚለው። has 58% of area being greater than 2000 meter above sea level in the second most elevated region next to Shoan Plateau እዚህ ላይ መያዝ የሚይዙት ነገር ምንድነው 58%ን ኤሪያ ይሸፍናል ከ2000 ሜትር above sea level በላይ ያለውን እና እንደውም ሁለተኛ በሞስት ኤሌቬትድ ሪጅን አሁን እዚህ ጋር አንደኛ ብለን ያዝነው ምንድነው በኤሪያ ነው። በኤሪያ በኩል 42% ነው የሚይዘው። በኤሪያ በኩል ይሄ ኖርዝ ሴንትራል ማሲፍ የምንለው የሚሸፍነው 42.3% አካባቢ ይሸፍናል። በኤሌቬትድ ሪጅን ግን ሁለተኛውን ነው የሚይዘው። አንደኛው ሸዋ ነው በኤሌቬትድ ደግሞ ሸዋ ደግሞ በኤሪያ በኩል ደግሞ ስናየው ደግሞ ዝቅተኛውን ነው የምትይዘው። ሶ እነዚህ ነገራቶች ለይታችሁ መያዝ አለባችሁ። ዌስተርን ሃይላንድ ኖርዝ ሴንትራል ማሲፍ ላይ እንግዲህ has a ጎንደር ወሎ ጎጃም ማሲፍ consists of 1926 mountain peaks with greater than 4000 meter elevated in Ethiopia እንግዲህ እነዚህ ጎንደር ወሎና ጎጃም ማሲፍ የሚባሉት በዚህ በኖርዝ ሴንትራል ማሲፍ የሚካተቱ ሲሆኑ ከ26ቱ ተራራ ጫፎች 19ን የሚይዙት እነዚህ ሶስቱ ማሲፎች እዚህ ውስጥ ይካተታሉ ነው የሚለው። as mountains having steep cliff ridge terrain with thick views in scenic views to climber such as
ለምሳሌ እነዚህ ደግሞ በጣም ስቲፕ የሆኑ ገደላቶች አሉ። በጣም ስቲፕ የሆኑ ገደሎች እና እንደዚሁም ሰንሰለታማ የሆኑ ማውንቴኖች በጣም ለሳይንቲስቶች እና ለተለያዩ እነዚህ ተራራ አቀንቃኝ የሚባሉ ለነሱ በጣም ሳቢ እናንትን የሆነ ቦታውን የያዘ ነው ይሄ ኖርዝ ሴንትራል ማሲፍ የምንለው። ለምሳሌ እዚህ አሁን ሰሜን ማውንቴኖች ስንል የሰሜን ማውንቴን ሲስተም ራስ ዳሽን እናገኛለን፣ ወይነበር እንደዚሁም ደግሞ ቅዱስ ያሬድ እና በሃዊት የምንለው በዚህ ውስጥ የሚገኙ ናቸው። ደብረ ታቦር ማውንቴን ሲስተም የምንለው ደግሞ የጉና ነው። ማውንት ጉና ያው ከደብረ ታቦር በደብረ ታቦር ማውንት ሲስተም ላይ የሚካተት ላስታ ሃይላንድ ኦር ወሎ የምንለው ይሄ አቡነ ዩሱፍ ነው። አቡነ ዩሱፍ ደግሞ በላስታ ሃይላንድ ውስጥ የሚካተት ነው። ጮቄ ማውንቴን ሲስተም ወይም ጎጃም ውስጥ የሚገኝ ማውንት ብርሃን ነው። እነዚህን ያው ለመለየት ሞክሩ። አጋጣሚ አንዳንዴ በማንኛው ውስጥ ነው የሚካተተው ብሎ የተራራዎችን አይነት ሊያመጣ ስለሚችል ማለት ነው። Mountain systems of Gondar and Gojam are separated from eastern mountain systems of Wollo by Deep Gorge, even if they are connected by የጁ ዋላ ደላንታ at one point። እነዚህ የጎንደር እና የጎጃም ተራሮች የተለያዩ ናቸው ከእንትና ጋር ከዚህ ኢስተርን ማውንቴኖች ጋር ምንድናቸው? ሴፓሬት የሆኑ ናቸው። ከወሎ ጋራ በዲፕ ጆርጅ ከባድ በሆኑ ሸለቆዎች በጣም ስምጠት ባላቸው ሸለቆዎች ሴፓሬት የሆኑ ናቸው። ግን ኢቭን ኢፍ በአንድ ቦታ ግን የሚገናኙበት አለ። የጁ ዋላ ደላንታ ሪጅ የምንለው በወጁ ዋላ ደላንታ ሸንተረር በአንድ ቦታ ግን ይገናኛሉ ነው የሚለን። የጁ ዋላ ደላንታ ሪጅ ይሄ የጁ ዋላ ደላንታ ሸንተረር የምንለው had served as road for ቱርክስ ፖርቹጌስ እንጂ ለኢጣሊያንስ ለነዚህ በዛን ሰዓትም እንደዚህም ለቱርኮች ለፖርቹጌስ እና ለኢጣሊያኖች መተላለፊያ መንገድ የሆናቸው ነው የሚለን። የጁ ወረታ ደብረ ታቦር ወልዲያ road is constructed on የጁ ዋላ ደላንታ ሬንጅ። እንዲሁም የወረታ ደብረ ታቦር ወልዲያ መንገድ የተገነባው በዚሁ የጁ ዋላ ደላንታ ሬንጅ ላይ እነሱን ምን ለማገናኘት ነው እነዚህን የገነቡት? ኖርዝ ዌስት ሪጅን ዊዝ አሰብ ስሮ ወልዲያና ዴሴን ከአሰብ ጋር ለማገናኘት ነው። እነዚህ መስመሮች እንግዲህ የተገነቡት በዚሁ የጁ ዋላ ደላንታ ሬንጅ ላይ ነው። ወደ ሶስተኛው ስንሄድ ሸዋ ፕላቴው ነው። እንግዲህ ሸዋ ፕላቴው ዝቅተኛውን ኤሪያ የሚሸፍን ነው። 11% ብቻ ነው። ኢዝ ባውንድድ ባይ ሪፍት ቫሊ ኢዝ ኢን ኢስት በምስራቅ በኩል እንግዲህ በስምጥ ሸለቆ የተገደበ ነው። እንደዚሁም ደግሞ በሳውዝ በምስራቅና በሳውዝ ምስራቅ አካባቢ በሪፍት ቫሊ የተገደበ ነው። ባይ ደግሞ አባይ ጆርጅ በአባይ ሸለቆ ደግሞ በሰሜንና በምዕራብ በኩል ሊሚት የሆነ ነው እና እንዲሁም ደግሞ በደቡብና በምዕራብ ደግሞ ኦሞ ጆርጅ ባውንድድ የሆነ ነው ይሄ ሸዋ ፕላቴው የምንለው ማለት ነው። እንግዲህ ስሞለስቷ ናት። ሃይስቱ ያው ኖርዝ ሴንትራል ማሲፍ ነው ብለናል። ስሞለስቷ 11% ነው የሚሸፍነው ከዌስተርን ሃይላንዶች እቺ ሸዋ ፕላቴው ናት ማለት ነው። ኦኩፔስ የሴንትራል ጂኦግራፊካል ፖዚሽን ኢን ኢትዮጵያ። ያው ይሄ ሸዋ ፕላቴው በኢትዮጵያ መካከለኛው አካባቢ የሚገኝ ነው። ሸዋ እንግዲህ አቀማመጡም እንደምናየው ማለት ነው። has 3/4 or 75% area being greater than 2000 high, most elevated from western highland። ያው አብዛኛውን ከ2000 ሜትር በላይ ያሉ ተራሮች የሚገኙበት ይሄ ሳውዝ ፕላቴው ሸዋ ፕላቴው የምንለው እንግዲህ ሸዋ ፕላቴው ሴንትራል ፓርቱ አካባቢ ወደ ሴንትራሉና ኖርዝ አካባቢ የሚሸፍነው የኢትዮጵያን ፓርት ስለሆነ ደግሞ የኢትዮጵያ ፓርት መካከለኛው አካባቢ በከፍተኛ ቦታ ነው ብለናል መጀመሪያ ላይ መገለጫቸውን ስናይ እና ይሄ ደግሞ ሞስት ኢሊቬትድ ፍሮም ከዌስተርን ሃይላንዶች በኢሊቬትድ ግን ሞስት ኢሊቬትድ ነው። እንግዲህ ይሄን መያዝ አለባቸው ማለት ነው። ቀጣይ ኖርዝ ሴንትራል ማሲፍ ነው። ከዚህ ቀጥሎ በኢሊቬትድ ኖርዝ ሴንትራል ማሲፍ ይሆናል። ኢት ትሬንድ አውትዋርድ ባይ ትሪቢዩታሪ ኦፍ አባይ ኦሞ አዋሽ ዌስተርን ዋርድ ኦፍ ዘ ሪቨር። እንግዲህ በዚህ በአባይና በኦሞ ገባሮች ተፋሰሳለሁ እንደዚሁም ደግሞ ዋተርሸድ ዘ ሪቨር። እነዚህ በአዋሽ በኦሞ በአባይ ተፋሰሶች ገባሮች ተፋሰስ አሉት። ያው በሱ በሸዋ ፕላቴው ላይ ነው ዋተርሸድ ኦፍ ዘ ሪቨር። እነዚህ ደግሞ የራሳቸው የሆነ መፋሰሻ እየከፋፈሉ እንትን የሚሉት ያው በሸዋ ፕላቴው ላይ ይካተታሉ ነው የሚለው። has deep gorges and steep valley cut by tributary of አባይ like ጉንደር and ሙደር። የአባይ እነዚህ ጉንደርና ሙደር የአባይ ገባሮች በጣም ከፍተኛ የሆነ
ስምጥ ሸለቆ እንደዚሁም ደግሞ ስቲፕ ቫሊዎች የሚካተቱበት ነው ይሄ ሸዋ ፕላቶ ማለት ነው። It is sected by tributary of Omo in southwestern part and by tributary of Awash in the south and eastern part። እንግዲህ ይሄ ሸዋ ፕላቶ የምንለው በደቡብ ምዕራብ በኦሞ ገባር ወንዞች የተቆራረጠ ነው። እንደዚሁም ደግሞ በአዋሽ ደግሞ በደቡብና በኢስተርን ፓርቱ የተቆራረጠ ነው ይለናል ይሄ ሸዋ ፕላቶ። has relatively extensive flat topped uplands giving appearance of true plateau። ይሄ ደግሞ በጣም የሆኑ ልክ እንደ በቃ እውነተኛ ፕላቶ የምንለው ይሄ ሸዋ ፕላቶ ነው። እውነተኛ ፕላቶ ይገኙበታል ብለን የምናያቸው ፍላት የሆኑ ቶፕድ ማውንቴኖች ጫፎች ላይ ፍላት የሆነ ነገር ስለሚገኝበት እውነተኛ አምባ ብለን የምንላቸው ይሄ የሸዋ ፕላቶ ነው ማለት ነው። has high mountains like አቡየ ሜዳ in the north ሸዋ በሰሜን ሸዋ ያው አቡየ ሜዳ የሚባል ከፍተኛ የሆነ 4000 ሜትር አባብ ሲ ሌቭል ያለው አለ እና እንዲሁም ደግሞ ማውንት ጉራጌ በጉራጌ ዞን የሚገኘው 3721 ሜትር የሚይዘው እነዚህ ሁለት ማውንቴኖች በሸዋ ፕላቶ ውስጥ ይካተታሉ። ወደ አራተኛው ስንሄድ ሳውዝ ዌስተርን ሃይላንድ ነው። ይሄ ደቡብ ምዕራቡን ከፍተኛ ቦታ ስናይ ኮንሲስት ኦፍ ሃይላንድስ ኦፍ ወለጋ፣ ኢሉባቦር፣ ጂማ፣ ከፋ ኤንድ ጋሞ ጎፋ እነዚህን አካባቢዎች የሚያካትት ነው ይሄ ሳውዝ ዌስተርን ሃይላንድ የሚለው። ኢትስ ሴፓሬትድ ፍሮም ኖርዝ ሴንትራል ማሲቭ ባይ አባይ። ይሄ ከኖርዝ ሴንትራል ማሲቭ የሚለየው በአባይ ወንዝ ነው ማለት ነው። ፍሮም ሸዋ ከሸዋ ደግሞ በኦሞ ሪቨር በኦሞ ወንዝ ይለያል ነው የሚለን ይሄ ሳውዝ ዌስተርን ሃይላንድ። ኢት ቦርደርድ ባይ ኬንያ ቦርደር ያው ኤንድ ጨው ባህር ኢን ዘ ሳውዝ በደቡብ በኩል እስከ ኬንያ ቦርደር ድረስ እና ጨው ባህር ደቡብ ላይ ያው ጨው ባህር የምትባለው መጨረሻ ላይ ያለችው የሪፍት ቫሊ አካል ናት እና በእነሱ ቦርደርድ ይሆናል። ኤንድ ሪፍት ቫሊ ኢን ዘ ኢስት በምስራቅ በኩል ደግሞ በስምጥ ሸለቆ ቦርደርድ ይሆናል ነው የሚለን። አካውንትስ 22.7% of western physiographic region and is the second largest region። እንግዲህ በትልቅነት የሚሸፍነው ይሄ ነው ሁለተኛው ከኖርዝ ሴንትራል ማሲቭ ቀጥሎ ሳውዝ ዌስተርን ሃይላንድ ሁለተኛነቱን የሚይዘው በኤሪያ ይሄ ነው ማለት ነው። has 70% of area being 1000 to 2000 ሜትር ሃያው 70% የሚሆኑት ከ1000 እስከ 2000 ያሉ የሚይዙት ተራሮች ናቸው። is the wettest district እንግዲህ ቀዝቃዛ ቦታ ይሄ በጣም እርጥበታማ ቦታ የምንለው ይሄ ነው። በጣም ጌትስ ሞስት ይር በቃ አመታዊ በቃ ሁሌ ዝናብ ይጠልበታል የሚባለው ቦታ ከኢትዮጵያ ይሄ ሳውዝ ዌስተርን ሃይላንድ የሚባሉት ናቸው። ኢትስ ድሬንድ ባይ ዳቡስ፣ ደደሳ በአባይ ትሪቢዩታሪዎች ተፋሰሳለው ባሮ፣ አኮቦ እንደዚሁም ደግሞ ጊቤ ሪቨሮች በእነዚህ ተፋሰስ እንትን ይላል። ኢት ከት ባይ ኑመሪየስ ስትሪምስ ፕሮዲዩሲንግ ሞስት dissected and arid terrain that hosted the most diverse ethnic linguistic group of Ethiopia። እንግዲህ ይሄ በጣም በብዙ ምንጮች የተቆራረጠ እና እንደዚሁም ደግሞ ብዙ ኢትኒክ ሊንጉስቲክ የሆኑ በጣም ብሔር ብሔረሰቦችና ቋንቋዎች የሚገኙበት የኢትዮጵያ ክፍል ነው ይሄ ሳውዝ ዌስተርን ሃይላንድ የምንለው። ኢትስ ሃይስት ፒክ ለምሳሌ ከፍተኛ ቦታ ይሄ ጉጌ ላይ የሚገኘው በጋሞ ሃይላንድ ውስጥ የምናገኘው ማውንት ጉጌ ነው። እንግዲህ 4200 ሜትር አባብ ሲ ሌቭል ያለው ከፍተኛ ቦታውን የሚይዘው ይሄ የሳውዝ ዌስተርን ሃይላንድ ማውንት ጉጌ ይሆናል ማለት ነው። ወደ አምስተኛው ስንሄድ ዌስተርን ሎላንዶች ናቸው። እንግዲህ አሁን ዌስተርን ሎላንዶች እንግዲህ ሃይላንዶችን ከፋፍለን አየን። እነዚህን ወደ ሎላንዶቹ ስንሄድ ደግሞ አር ዌስተርን ፎትላንድስ ኤንድ ቦርደር ፕሌንስ ኤክስፔንዲንግ ፍሮም ዌስተርን ትግራይ ኢን ዘ ኖርዝ ቱ ሳውዘርን ጋሞ ጎፋ ኢን ዘ ሳውዝ። እንግዲህ ከትግራይ ጀምሮ ከሰሜኑ ጀምሮ ወደ ደቡብ ድረስ ጋሞ ጎፋ ድረስ ያለውን ቦታ የሚይዙት በቦርደር አካባቢ ያሉትን ፓርት ነው። እነዚህ ዝቅተኛ ቦታዎች የምንላቸው እንግዲህ ይሄ ሪፍት ቫሊ ያለ ብለናል። ከሪፍት ቫሊ ወደዚህ ያለው ዌስተርን ፊዚዮግራፊክ ሪጅን ነው ብለናል። እነዚህ ዌስተርኖቹ ደግሞ ሃይላንዶችን አየን። እንግዲህ በዚህ አካባቢ ሎላንድ የምንላቸው ግን በዚህ በቦርደር አካባቢ ያሉትን ከዚህ ከኖርዝ በኩል ከትግራይ ጀምሮ እስከ ሳውዝ ወደ ጋሞ ጎፋ ድረስ የሚይዙትን ቦርደር ላይኖችን የሚሸፍኑ ናቸው። እነዚህ ሎላንድ የምንላቸው ወደ ዝቅተኛ ቦታዎች ማለት ነው። This continuity is interpreted by part of highland in the central place። እንግዲህ እነዚህ ደግሞ ሎላንዶች
በከፍተኛ ቦታዎች የተቆራረጡ ናቸው። እንግዲህ አንዳንዴ ከፍተኛ ቦታዎች ገባ ወጣ ስለሚሉ ወደ ሎላንዶች የተቆራረጡ ናቸው ነው የሚለን። አካውንትስ 11% ኦፍ ዘ ዌስተርን ፊዚዮግራፊ ሪጅን እንግዲህ ሎላንዶች 11% ኤሪያ የሚሸፍኑት ከዌስተርን ፊዚዮግራፊ ሪጅን 11% ይሸፍናሉ። ያው ትንሽ ነው፣ የተወሰነ ነው። ከፍተኛውን የሚይዘው ሃይላንድ ነው። has elevated elevations 500 to 1000 ሜትር አባቭ ሲ ሌቭል እንግዲህ ከ500 እስከ 1000 ሜትር አባቭ ሲ ሌቭል ያላቸው ኤሌቬትድ ተራሮች የሚገኙበት ነው። ይሄ ዌስተርን ሎላንድ ነው። ኢትስ ሰብዲቫይድድ ኢንቱ 4 ባይ ፕሮትሩዲንግ ሪጅስ ተከዜ ሎላንድ፣ አባይ ድንደር ሎላንድ፣ ባሮ ሎላንድ ኤንድ ጊቤ ሎላንድ ፍሮም ኖርዝ ቱ ሳውዝ። ከሰሜን ጀምሮ እንግዲህ እነ ተከዜን እናገኛለን፣ አባይ ድንደር ሎላንድ፣ እንደዚሁም ባሮ ሎላንድ እና ጊቤ ሎላንዶችን የሚያካትት ነው ይሄ ዌስተርን ሎላንዶች ማለት ነው። ካራክተራይዝድ ባይ አሪድ ኦር ሰሚ አሪድ ኮንዲሽን እንግዲህ በረሃማና ከፊል በረሃማ የሆኑ ናቸው አብዛኞቹ። እነዚህ ከባሮ ውጭ ያሉት ብዙዎቹ በረሃና ደረቅና ከፊል ደረቅ በከፊል ደረቅ የሆኑ ቦታዎች ናቸው እነዚህ ሎላንዶች ማለት ነው። ኢስ ዶሚኔትድ ባይ ፓስቶራል ኦር ሰሚ ፓስቶራል ኢኮኖሚክ አክቲቪቲ እንግዲህ ሎላንዶች አብዛኛውን ጊዜ በአርብቶ አደሮች እና ከፊል አርብቶ አደር ኢኮኖሚ መተዳደሪያቸው እሱ ነው። ኢዝ አሪዲቲ ኢንክሪዝ ፍሮም ሳውዝ ቱ ኖርዝ ከደቡብ ወደ ሰሜን በሄድን ቁጥር በረሃማነቱ እየጨመረ ነው የሚሄደው። እንግዲህ ተከዜ ላይ ወደ ላይ ሰሜን አካባቢ ስንሄድ ተከዜ አካባቢ በጣም በረሃው ይጨምራል። ወደ ታይ ስንመጣ ደግሞ ኦሞ እነዚህ ባሮ ምናምን ዝቅ ያለው እነሱ ዝቅ እያለ እየቀነሰ ይመጣል በረሃው ማለት ነው። ሜኪንግ ሬንፌድ ፋርሚንግ ሞር ዲፊከልት እና እንግዲህ ይሄ ዝናብ ጠብቆ የሚታረስ መሬቶች እነዚህ ግብርናዎች በጣም አስቸጋሪ ናቸው። ምክንያቱም አስቸጋሪ ስለሆነ ዝናብ ብዙም ስለማይጥልበት። ኢዝ ላርጅሊ suitable for irrigation farming since this lowlands እነዚህ ሎላንዶችም ያው እንግዲህ ለኢሪጌሽን ነው በጣም የሚያመቹት። ኢሪጌሽን ወንዞች የሚያመቹት ለምን መሰላችሁ? ምን ይላል ለምሳሌ እዚህ ላይ አር ክሮስድ ባይ ባሮ፣ አባይ፣ ተከዜ ሪቨር ኤንድ ዜር ትሪቢታሪዎች እነዚህ ባሮ፣ አባይ እና ተከዜ የምንላቸው ወንዞች አቋርጠው ይሄዳሉ። በሎላንዶችን አቋርጠው እስከ ሱዳን ድረስ ምናምን ዌስተርን ሜዲትራኒያን ድረስ ስለሚገቡ እነዚህ የባሮ ወንዞችና የአባይ እነዚህ አቋርጠው ስለሚሄዱ ለኢሪጌሽን በጣም አመች ነው፣ በእነሱ በሎላንዶች ላይ ስለሚሄዱ ማለት ነው። ሀቭ ኤክስቲንክቲቭ ከልቲቬተር ላንድ እነዚሁም የሚታረስ መሬት አላቸው። እነዚህ ደግሞ ባሮ ሎላንድ ለምሳሌ በጣም ሜካናይዝድ ፋርሚንግ ያለበት ምቹ የሆነው ቦታ ነው ባሮ ሎላንድ የምንለው። ኢንክሉዲስ ጊቤ ኦሞ ሎላንድ፣ ሎወር ሎላንድ፣ ጊቤ ኦሞ ቫሊ ኤንድ ኖርዝ ቱርካና ቤዚን ዱ ቱ ኢትስ ቪሲኒቲ ቱ ዘ ሰብሲዲዥን እነዚህ እንደ ሎላንድ የምንላቸው በጊቤ ሎላንዶችን ኦሞ ሎላንዶችን አካቶ ሎወር ጊቤ ወይም ኦሞ ቫሊዎችን ሁላ የሚያካትት እና ደግሞ ሰሜን ቱርካና ቤዚን እንግዲህ እስከ ኬንያ ድረስ የሚያዋስን የሆነ ማለት ነው። ሰብዲቪዥን ቪሲኒቲ ስላለው ኮንሲስት ኦፍ ቫይታል ቶንስ ላይክ ሁመራ፣ መተማ፣ ኦሜድላ፣ ኩርሙክ እና ጋምቤላዎችን እነዚህን ከተሞች ያካቶ ይይዛል ይሄ ዌስተርን ሎላንድ። ሳውዝ ኢስተርን ሃይላንድ ኤንድ ሎላንድ የምንለው ነገር እንግዲህ አሁን እንግዲህ ዌስተርኑን ሎላንድ እና ሃይላንድን ጨረስ። እነዚህ ሳውዝ ኢስተርን ሃይላንድ ኤንድ ሎላንድ የምንላቸው ሳውዝ ኢስተርን ሃይላንድ ኤንድ ሎላንድ ሪጅን እንግዲህ በ37% ኦፍ የኢትዮጵያን የሚይዙት ሁለተኛው ዘሰከንድ ናቸው። አንደኛው ያው ዌስተርን ሃይላንድ ኤንድ ሎላንድ ነው ከፍተኛውን የሚይዘው እንትኖች ማለት ነው። እና መጨረሻው ደግሞ ሪፍት ቫሊ ነው። 46% ኦፍ ኤሪያ ሃይላንድ ኤንድ 54% ኦፍ ኤሪያ ኦፍ ሎላንድ እንግዲህ ከፍተኛ ቦታውን የሚይዙት 46% ናቸው። ዝቅተኛ ቦታውን ደግሞ 54% ይይዛሉ። እዚህ ላይ ዝቅተኛ ቦታ ነው የሚበዛው ሳውዝ ኢስተርን ሃይላንድ ላይ ከፍተኛውን የሚሸፍኑት። It is western and northern limit is marked by eastern escarpment of Rift Valley እንግዲህ ሪፍት ቫሊ አለ። ከሪፍት ቫሊ ምስራቃዊ ገደላቶች የሚዋሰን ነው በዌስተርን በኩል እንግዲህ እና በኖርዝ በኩል ይሄ ሳውዝ ኢስተርን ሃይላንድ። ምክንያቱም ሪፍት ቫሊ እንደዚህ አለ። ሪፍት ቫሊ ይሄ ነው። በዚህ ከፍሎ ሲሄድ ሪፍት ቫሊ ሳውዝ ኢስተርን የምንላቸው እንግዲህ ከዚህ ከሪፍት ቫሊ ወደዚህ በኩል ያለው ስለሆነ በዌስተርን በኩል ከኢስተርን ስካርፕመንት ኦፍ ሪፍት ቫሊ ይዋሰናል ነው የሚለው። ኢትስ ላንድ ሴንድስ ሳውዝ ኢስተርን ዋርድ ቱ ሳውዝ ኢስተርን ሎላንድ ሶማሊ ፕሌንስ እነዚህ እንግዲህ ላንዶች ወደ
ዲስቴንድ የሆኑ እንትን እያሉ እየተንሸራተቱ ወደ ሳውዝ ኢስተርን ዝቅተኛ ቦታዎችና ወደ ሶማሌ ይገባሉ ነው የሚለን። ኢትስ ሰብ ዲቪዥን ኢንቱ በሁለት እንከፍላቸዋለን። ቱ ግሩፕስ ኦፍ ሃይላንድስ አለው። አርሲ ባሌ፣ ሲዳማ ሃይላንድ እና ሀረርጌ ፕላቲዮ አለው ሃይላንዶቹ። እና ደግሞ ቱ ግሩፕስ ኦፍ ሎውላንድ ዝቅተኛ ቦታዎች ደግሞ ዋቢ ሸበሌ ፕሌን ኤንድ ገናሌ ፕሌን የምንላቸው አሉ ማለት ነው። የመጀመሪያውን ስናይ እንግዲህ አርሲ ባሌ ሲዳማ ሃይላንድ ከሃይላንዶች ስናይ አር ፋውንድ ኢስት ኦፍ ዘ ሪፍት ቫሊ ሌክስ ሪጅን ከስምጥ ሸለቆ ሌክ ሪጅኖች በስተ ምስራቅ በኩል የሚገኝ ነው። ይሄ አርሲ ባሌ ሲዳማ ሃይላንድ የምንለው አር ሎኬትድ ኢን ዘ ሳውዝ ዌስተርን ፓርት ኦፍ ዘ ፊዚዮግራፊክ ሪጅን ያው የሚገኘው ይሄ ከፊዚዮግራፊክ ሪጅኑ ከሳውዝ ደቡብ ምዕራቡን ፓርቱን የሚገኛል ከዚህ ከሳውዝ ኢስተርን ማለት ነው የሚገኘው ይሄ አርሲ ባሌ ሲዳማ የምንለው አካውንትስ 62% ኦፍ ሃይላንድስ ኤንድ 28.5% ኦፍ ሆል ሪጅን እንግዲህ 62% ከፍተኛ ቦታዎች ሲይዙ 28.5% ኦፍ አጠቃላይ ሪጅኑ የሚሸፍነው ይሄንን ነው። ሀዝ ፍላት ሩልድ አፕላንድ ኤንድ ዲስትሪክትድ ሃይላንድስ ኦፍ አርሲ ዊዝ ሃይ ማውንቴንስ ላይክ ቃቃ ባዳ እንሁም ጭላሎ እነዚህን የመሳሰሉ ማውንቴኖችን አካቶ የሚይዝ ከፍተኛ የሆነ ፍላት የሆነ እንደዚሁም ደግሞ ሜዳማ የሆነና እንዲሁም ከፍተኛ በሃይላንዶች የተቆራረጡ መሬቶችን የሚይዝ ነው ይሄ አርሲ ባሌ ሲዳማ ሃይላንድ የምንለው። ባሌ ሃይላንድስ አር ሴፓሬትድ ፍሮም አርሲ ሃይላንድስ ባይ አፐር ዋቢ ሸበሌ ሪቨር እንግዲህ እነዚህ የባሌ ከፍተኛ ቦታ ከአርሲ ከፍተኛ ቦታ የሚለየው በላይኛው የዋቢ ሸበሌ ሪቨር ነው። ይሄንን ያው ያዙት ብዙ ጊዜ ፈተና ላይ ሊመጣ ስለሚችል ኮንሲስት ኦፍ ፕላትፎርም ሎኪንግ ባዛልቲክ ፕላቲዮ ኢን ዘ ኖርዝ ሴንትራል ፓርት ኤንድ ሃይ ማውንቴን ማሲፍ ኢን ዘ ሳውዝ። ይሄ ያው ከፍተኛ የሆነ የእሳተ ገሞራ ፕላቲዎች የሚታዩበት ቦታ ነው። ምክንያቱም ኖርዝ ሴንትራል ፓርቱ እና ሃይ ማውንቴን ኦፍ ማሲፍ ኢን ዘ ሳውዝ ላይ ማለት ነው። አፍሮ አልፔን ሰሚት ኦፍ ሰኔቴ ፕላቲዮ ኢዝ ፋውንድ ባሌ እንግዲህ የአፍሮ አልፔን ሰኔቴ ፕላቲዮ በባሌ ውስጥ ይገኛል ነው የሚለን። ሀዝ ሃይስት ማውንቴን ፒክስ ላይክ ቱሉ ዲምቱ ከፍተኛ የሆነ የተራራ ጫፍ ያለበት ልክ እንደ ቱሉ ዲምቱ 4377 ሜትር የሚሸፍነው እና እንዲሁም እንደ ባቱ 4307 ሜትርን የሚሸፍነው የሚገኙበት አርሲ ባሌ ሲዳማ ሃይላንድ የምንለው። ሀዚ ሪጅን ፊውቸርስ ቢሎንግ ቱ ፕሊስቶኔ ግላሽየርስ which were modified by glacial process like ስሮው like ጆርጅስ ሃንዲስ ቫሊ ኤንድ ዲፕሬሽን ከፍተኛ የሆነ ሪጅን አለበት ይሄ አርሲ ባሌ ሲዳማ የምንለው ማለት ነው። በበረዶዎች በብሊስቶን የተፈጠሩ በረዶዎች በእነሱ ሽርሸራ አማካኝነት ፍሉቪያል ፕሮሰስ አለው። ላይክ ለምሳሌ እንደ ከፍተኛ ሸለቆዎችን ሃንዲል ቫሊ እንዲሁም ደግሞ ሽምጥ ሸለቆዎችና እንዲሁም ከፍተኛ የሆነ ዲፕሬሽን ያለበት ቦታ ነው ይሄ በኢሮዥን ምክንያት። ኮንሲስት ኦፍ አርሲ ባሌ ሃይላንድ which are vital grain producing area ያው ይሄ ደግሞ ለግብርና ደግሞ በጣም አመቺ የሆነ ቦታ አለው። ይሄ አርሲ ባሌ ሃይላንድ የሚለው ግብርናን የሚጠቀሙበት ቦታ አለው ማለት ነው። ይሄ አርሲ ባሌ ሲዳማ ሃይላንድ የሚለው ኢንክሉድ ሲዳማ ሃይላንድ which is separated ባሌ ሃይላንድ by ገናሌ ሪቨር እንግዲህ የሲዳማ ሃይላንድ ከባሌ ሃይላንድ የሚለየው በገናሌ ሪቨር ነው። occupied its south western part ማለት ነው። containing the vital coffee growing area of ጀምጀም ፕላቲዮ ይሄ ደግሞ በጀምጀም ፕላቲዮ የቡና ምርት ከፍተኛ የሆነ የቡና ምርት የሚመረትበት ቦታ ነው። ይሄ አርሲ ባሌ ሲዳማ ሃይላንድ የምንለው ኢንክሉድስ እንግዲህ ገናሌ ኮፊ የሚመረትበት ነው። ዋቢ ሸበሌ ኤንድ ገናሌ ሪቨር ዜር ትሪቢዩታሪስ ዲስትሪክት ዚስ ፊዚዮግራፊክ ሪጅን እነዚህ የዋቢ ሸበሌና የገናሌ ወንዞች እየቆራረጡት ይሄዳሉ ይህንን ፕላቲዮ ሃይላንድን ማለት ነው። ስፔሻሊ ዌብ ሪቨር ትሪቢዩታሪ ኦፍ ገናሌ ሃዝ ከት አን አንደር ግራውንድ ፓሴጅ ሶፉመር ኬቭ የምንለው ይሄ የሶፉመር ዋሻ የምንለው ከምድር በታይ ውስጥ ለውስጥ የሚሄደው ዋሻ እሱ ራሱ ስሮው ሜሶዞይክ ሊምስቶን ሮክ የተፈጠረ ነው እና እሱን ጭምር ሁላ እሱ እየከፋፈለ የሚሄደው እነዚህን ሃይላንዶች ማለት ነው። it is one of the world's most spectacular and extensive underground caverns ይሄ ያው በዓለም በጣም የሚታወቅ የሆነ ልዩ የሆነ በጣም የሚገርም የሆነ ቦታ እንደሆነ ይታወቃል። ይሄ ሶፉመር ኬቭ የምንለው
ሁለተኛ ስንመጣ ሀረርጌ ፕላቶ ነው። እንግዲህ ከሃይላንዶች ሁለተኛ ሀረርጌ ፕላቶ ነው። ኢትስ ላርጅሊ ሎ ላይንግ ኢሎንጌትድ ኖርዝ ኢስት ፓርት ኦፍ ሳውዝ ኢስተርን ሪጅን የምንለው እንግዲህ ይሄ ከፍተኛ የሆነ ረዥም የሆነ እና እንደዚሁም ደግሞ ከሳውዝ ኢስተርን ፓርት በኖርዝ ኢስተርን በኩል የሚገኝ ነው ይሄ ሀረርጌ ፕላቶ የምንለው። ኤክስቴንድስ ፍሮም ጨርጨር ሃይላንድስ ኢን ዘ ዌስት ቱ ጅጅጋ ኢን ዘ ኢስት። እንግዲህ ይሄ ደግሞ ከጨርጨር ሃይላንድ ተነስቶ ወደ ጅጅጋ እስከ ኢስት ድረስ ያለውን ቦታ የሚሸፍን ነው። አካውንትስ 38% ኦፍ ሃይላንድ ኦንሊ ኤንድ 17.4% ኦፍ ዘ ሆል ፊዚዮግራፊክ ሪጅን። እንግዲህ 38% ከፍተኛ ቦታ ብቻ የሚሸፍን ሲሆን 17.4% እንደ አጠቃላይ ፊዚዮግራፊክ ሪጅንን የሚሸፍን ነው ይሄ ሀረርጌ ፕላቶ የምንለው። ሀዚ ስሞለስት ፕሮፖርሽን ኦፍ ሃይላንድ ያው ትንሽ የሆኑ የተወሰኑ የሆኑ ከፍተኛ ቦታዎች አሉ። ከ2000 ሜትር አባብ ሲ ሌቭል ትንሽ ነው የሚገኝበት የሀረር ፕላቶ ብዙም ሃይላንድ የሌለበት ቦታ ነው። ዲሴንድስ ኢስት ሳውዝ ኢስተርን ዋርድ ኤንድ ኢዝ ድሬንድ ባይ ሌፍት ባንክ ትሪቢታሪ ኦፍ ዋቢ ሸበሌ። ከዋቢ ሸበሌ ግራ ቀኝ ግራ መስመር ገባሮች ጋር እንትን የሚል ነው እንግዲህ ይሄ ሀረርጌ ፕላቶ። እንግዲህ ዋቢ ሸበሌ የምንለው ወደ ምሳሌ ከዚህ ተነስቶ ዋቢ ሸበሌ ወደዚህ የሚገባ ነው፣ ወደ ሶማሊያ የሚገባ ነው እና ሌፍት ባንክ ትሪቢታሪ የምንላቸው የዋቢ ሸበሌ ከዚህ የሚገብሩ ናቸው፣ ከዚህ በኩል የሚገብሩት ማለት ነው እና ከነዚህ የሚዋሰን ነው እያለ ነው ይሄ ሀረርጌ ፕላቶ። ምክንያቱም ሀረርጌ ፕላቶ እዚህ አካባቢ ወደዚህ አካባቢ ስለሚገኝ እነሱን ሁላ እንትን ይለናል፣ ተፋሰስ አለው ነው የሚለው። ወደሱ ወደ ዋቢ ሸበሌ የሚገቡ ተፋሰሶች አሉት ይሄ ሀረርጌ ፕላቶ። ሜሶዞይክ ሮክ አር ዋይድሊ ኤክስፖዝድ ሲንስ ማች ኦፍ ኢትስ ትራፒያን ላቫ ኢዝ ሪሙቭድ። ያው ከፍተኛ የሆነ የሜሶዞይክ አለቶች በከፍተኛ የሚታዩበት ነው። ምክንያቱም ትራፒያን ላቫ የለም ጠፍቷል እና ትራፒያን ላቫ የታበሰበት ወይም የጠፋበት ነው። ከላይ የሚታየው ትራፒያን ላቫ ስለሌለ ያ ሜሶዞይክ ሮኮች በግልጽ የሚታዩበት ነው ይሄ ሀረርጌ ፕላቶ። ሀዝ ኢትስ ሃይስት ፒክ ጋራ ሙሌታ የምንለው ማውንቴን ነው። እዚህ ላይ ደግሞ ከፍተኛ ሊኖረው የሚችለው ይሄ ሀረርጌ ፕላቶ ማለት ነው። ሳውዝ ኢስተርን ሎላንዶችን ስናይ ሞስት ኤክስቴንሲቭ ሎላንድ የምንላቸው ከኢትዮጵያ እንግዲህ 1/5ኛውን ያህል የሚይዙት እነዚህ ሳውዝ ኢስተርን ሎላንድ ናቸው። አካውንትስ 54% ኦፍ ሳውዝ ኢስተርን ሪጅን which are grouped into እንግዲህ ወደ ሁለት እንከፍላቸዋለን ሳውዝ ኢስተርን ሎላንዶችን። ከፍተኛውን የሚይዙት ከሳውዝ ኢስተርን ፓርት እነዚህ ሎላንዶች ናቸው። ሃይላንዶች ወደ 46% ነው የሚይዙት። ሎላንዶች ደግሞ 54%ን የሚይዙት እነዚህ ሳውዝ ኢስተርን ሎላንዶች ናቸው። አንደኛ ዋቢ ሸበሌ ፕሌን ነው፣ ሁለተኛ ደግሞ ገናሌ ነው። ዋቢ ሸበሌ አካውንትስ 60% ኦፍ ሳውዝ ኢስተርን ሎላንድ 60%ን የሚይዘው ዋቢ ሸበሌ ነው። 40%ን የሚይዘው ደግሞ ገናሌ ነው። ዘ ሳውዝ ኢስተርን ሎላንድ ኢንክሉዲንግ ዘ ፕሌንስ ኦፍ ኦጋዴን ኤልከሬ ኤንድ ቦለራ እነዚህን የሚያካትት ነው ይሄ ሳውዝ ኢስተርን ሎላንድ የምንላቸው። አር ካራክተራይዝድ ባይ ሳውዝ ኢስትዋርድ ስሎፒንግ እንግዲህ እነዚህ ደግሞ ወደ ደቡብ ምስራቅ ቁልቁለት የሚታይባቸው መገለጫ ያላቸው ናቸው። እነዚህ የሚያቆለቁሉ ናቸው ወደ ደቡብ ኢስትዋርድ ስሎፒንግ ማለት ነው። አር ኢንተርፕሬትድ ባይ ሎ ሂልስ ሪጅስ ኢንሰልበርግ ሻሎ ኤንድ ብሮድ ሪቨር ቫሊ። እንግዲህ እነዚህ የሳውዝ ኢስተርን ሎላንዶች በትንሽ የሆኑ ኮረብታዎች እንደዚሁም ደግሞ ሰንሰለታማ ተራሮች እንደዚሁም ደግሞ ጋሜ ተራሮች እና ጥልቀት የሌላቸውና ሰፊ የሆኑ ስምጥ ሸለቆዎች ኢንተርፕሬት የሚቆረጡበት ቦታ ነው ይሄ ሳውዝ ኢስተርን ሎላንድ የምንለው። አር ሊትል ዩዝድ በትንሹ የምንጠቀምበት ሰፖርት ሊሚትድ ፖፑሌሽን ዲቱ ሃርሽ ክላይሜት። ያው ህዝቡ ደግሞ ያው በሃርሽ ክላይሜት ምክንያት ስፓርስ የሆነ ስለሆነ ያን ያህል ማንጠቀምበት ነው ይሄ ሳውዝ ኢስተርን ሎላንዱን። አር ስፓርስሊ ኢንሃቢትድ ባይ ፓስቶራል ኤንድ ሰሚ ፓስቶራል በእነዚህ አርብቶ አደሮች ናቸው እዚህ ላይ የሚገኙት ማለት ነው። ሃቭ ኢኮኖሚክ ፖቴንሻልስ ፎር አኒማል ሬሪንግ ኢሪጌሽን እንግዲህ የእንስሳት እርባታ እንደዚሁም በመስኖና ፔትሮሊየም ኤንድ ናቹራል ጋዝ ኤክስትራክሽን የሚያደርጉበት ነው ይሄ ኢኮኖሚያቸው በሳውዝ ኢስተርን ሎላንድ የሚገኙት። እንግዲህ ለዛሬው ያለን ይህንን ይመስላል። በቀጣይ ሪፍት ቫሊን እናያለን። እስከምንገናኝ ሰላማችሁ ይብዛ።